ወንድ ልጅ ሊተውሽና ካንቺ ጋር መለየት ሲፈልግ የሚያሳያቸው 9 ግልጽ ምልክቶችን ዛሬ እነግርሻለሁ። አንደኛ፣ ግንኙነትና ንግግር በከፍተኛ ሁኔታ ይቀንሳል። ቀድሞ በቀን ውስጥ ብዙ ጊዜ ይደውልልሽና ቴክስት ያደርግልሽ የነበረው ሰው አሁን ላይ ግን ለሰዓታት ብቻ ሳይሆን ለቀናት ድምፁን ያጠፋል። ለአንቺ ሳይደውል መዋል የማይችለው ልጅ ዛሬ ግን አይደውልልሽ። ለአንቺ ቴክስት ሳያደርግ መዋል የማይችለው ልጅ ዛሬ ቴክስት አያደርግልሽ። አንቺ እንኳን ስትደውይለት ስራ ላይ ስለሆንኩ ነው በኋላ ደውልልሻለሁ ይልሻል። በኋላም ደግሞ መልሶ አይደውልልሽ። እንደምንም ብሎ ቢደውልልሽ ወይንም አንቺ ደውለሽለት ስልክ እንኳን ቢያነሳ ቀጥታ የሚወራ ጉዳይ ካለ ጉዳዩን ባጭሩ ለመጨረስ ነው የሚፈልገው። ሁለተኛ፣ ከአንቺ ይልቅ ከሌሎች ጋር ጊዜውን ማሳለፍ ይመርጣል። የሚወድሽ ሰው ከሆነ ከአንቺ ጋር ጊዜ ማሳለፍ እጅግ በጣም ይፈልጋል፣ እጅግ በጣም ያስደስተዋል። ሊተውሽ የፈለገ ወንድ ግን ስራ እንደበዛበት ቢዚ እንደሆነ ሰው የተለያዩ ምክንያቶችን ይደረድራል። በተቃራኒው ደግሞ ከአንቺ ውጪ ካሉ ከሴትም ሆነ ከወንድ ጓደኞቹ ጋር ጊዜ ይኖረዋል። ጊዜ ሳሳልፍ ታገኘዋል። ከአንቺ ጋር ጊዜ ማሳለፍ ለሱ እንደ ግዴታና እንደ ከባድ ስራ ነው የሚያየው። እንደምንም ተገናኝታችሁ የደስታ ጊዜ እንኳን ለማሳለፍ ፈልገሽ ያንን ጊዜ ለማጣጣም ስትጀምሩ ወይንም ስትሞክሪ የሚሄድበት ስራ አለኝ ቸኩያለሁ፣ ወይንም ደግሞ በጓደኞቹ ስልክ አስደውሎ ተፈልጋል የተባለ አስመስሎ ጥሎሽ ይሄዳል። ከአንቺ ጋር መቀመጥ ለሱ እጅግ በጣም ከባድ ይሆናል። ሶስተኛ፣ ስለ ወደፊቱ ጊዜያችሁ ማውራት ያቆማል። ከዚህ በፊት ስለ ትዳር፣ አብሮ ስለመሆን፣ ስለ መጪው ጊዜያችሁ፣ ስለ ልጆቻችሁ፣ ስለምታደርጉት ነገር ሲያወራም ያስደስተው የነበረ ዛሬ ላይ ግን ይደርሳል፣ ጊዜው ሲደርስ እናወራለን፣ ሰሞኑን እናወራለን፣ ነገ እናወራለን፣ ይደርስ የለም እንዴ እያለ ያራዝምብሻል። ማውራት አይፈልግማ። ምክንያቱም ደግሞ በወደፊት እቅድ ውስጥ አንቺ ተሰርዘሻል። አራተኛው፣ በትንሽ በትልቁ ጸብ ይጭራል፣ ምክንያት ይፈልግልሻል። ሊተውሽ ሲፈልግ ጥፋትሽን ፈልፍሎ ለማውጣት ይፈልጋል። ቀድሞ በፈገግታ ያሳልፋቸው የነበሩ ትናንሽ ጥቃቅን ችግሮችን አሁን ግን አጉልቶ የጸቡ መጀመሪያ ያደርጋቸዋል። ይህንን የሚያደርገው ደግሞ ሆን ብሎ አንቺን አበሳጭቶ በቃ አልተግባባንም፣ እዚህ ላይ እናቁም ተባብላችሁ እንድታቆሙ ስለሚፈልግ እሱ ነገር ይቆሰቁስና አንቺ እንዲመርሽ ያደርግሻል። ይሄ ጥፋት እንኳን ብታጠፊ ሳቅ ብሎሽ አይዞሽ ያጋጥማል ብሎሽ የሚያልፈው ሰው የነበረው ዛሬ ግን ጥፋት ያልሆኑ ነገሮችን ጥፋት እያደረገ እያጎላ እነዛ ነገሮች ላይ መቆየት ከፈለገ ይህ ሰው እነዛን ነገሮች ምክንያት እያደረጋቸው ነው። ቤተሰቦቻችን ግን እስካሁን ላይክ እና ሰብስክራይብ እያደረጋችሁ ነው? ካላደረጋችሁ ላይክ እና ሰብስክራይብ እንድታደርጉ በፍቅር እንጠይቃችሁ። እንቀጥል። አምስተኛ፣ ስሜታዊ ርቀትን ይፈጥራል፣ ግድ የለሽ ይሆናል። ብታለቅሺ፣ ብትታመሚ ወይንም ደግሞ በሆነ ነገር ብትጨነቂ ከዚህ ቀደም የነበረው አዘኔታው ጭራሽ አይታይበት። ስሜትሽን ለመረዳትም ሆነ ለማጽናናት በጭራሽ አይሞክርም። በፊት እንኳን ህመም ተሰምቶሽ ድብርት ውስጥ እንኳን ስትሆኝ፣ የተወሰነች ጭንቀት ውስጥ እንኳን ስትሆኝ ምን ሆነሽ ነው አይዞሽ የሚልሽ የነበረው ሰው ዛሬ ግን ታመምሽም ተጨነቅሽም ምንም አይነት ነገር ውስጥ ሆንሽም እንዳላየ ያልፍሻል። ወይንም ደግሞ ይሄ ቀላል አይደል እንዴ ለምንድን ነው የማትችይው ይልሻል። በህይወትሽ ውስጥ ለሚፈጠሩ ነገሮች በሙሉ ግድ የለሽ ይሆናል። ስድስተኛው፣ አካላዊ ቅርርብን ይሸሻል። ፍቅር ሲቀዘቅዝ አካላዊ መሳሳብ አብሮ ይቀንሳል። በአጠገብሽ ሲሆን የሰውነት ቋንቋው ዝግ ይሆናል። እጅ ለእጅ መያያዝ፣ መቀራረብ፣ መተቃቀፍ አይፈልግም። አብራችሁ ስትሆኑ እንኳን አእምሮው ሌላ ቦታ እንዳለ ያስታውቃል። ሌላ ቦታ እንደሚያስብ ከአንቺ ጋር ከልቡ እንዳልሆነ ያስታውቃል።
ያ በፊት እንኳን ተገናኝታችሁ ለማቀፍ እንኳን ተገናኝታችሁ እጅ ለእጅ ለመሄድ ሳትገናኙ እንደዛ ይንሰፈሰፍ የነበረው ይሄን ሁሉ ግፍ አድርጎ ይተዋል። ለምን? ከአንቺ ጋር መቋጨት ይፈልጋል። ሰባተኛው ስልኩን አብዝቶ ይደብቃል፣ ምስጢር ያበዛል። በድንገት ስልኩ ላይ አዲስ ፓስዋርድ ካደረገ፣ መጸዳጃ ቤት ሲሄድ ስልኩን ይዞ የሚሄድ ከሆነ፣ ቴክስት ሲገባ በድንጋጤ ለመዝጋት ለማጥፋት የሚሞክር ከሆነ ይህ ግልጽ የሆነ የርቀት ምልክት ነው። ምናልባትም የራሱ አዲስ ግንኙነት አዲስ ሕይወት እየጀመረ ሊሆን ይችላል። እንደዛ አይነት መደባበቅ ከጀመረ፣ እንደዛ አይነት መደባበቆችን ካየሽበት። ስምንተኛ ችግሮችን ለመፍታት ጥረት አያደርግ። በግንኙነታችሁ ውስጥ ጸብ አይቀሬ ነው። እንኳን ሰው ከሰው ጋር ሰው ከራሱ ጋር ይጋጫል። ሊተውሽ የወሰነ ወንድ ጸቡን ለማብረድ ለጸቡ መፍትሄ ለማምጣት አይሞክር። እንዲያውም የተጣላችሁበትን ነገር እያነሳ በዚህ ምክንያት የጀመርሽው አንቺ ነሽ፣ ይሄን ያደረግሽው አንቺ ነሽ እያለ ጥፋቶችን ይፈልግልሻል። የሚወድሽ ወንድ ግን ምንም እንኳን ብትጋጩ የተጋጫችሁበትን ነገር ለመፍታት እንጂ የተጋጫችሁበትን ሰበብ ወደ አንቺ ለማዞር አይፈልግም። ይሄ ግን እንደፈለግሽ አስቢ፣ የፈለግሽውን አድርጊ በማለት ነገሮችን በሙሉ በአየር ላይ ይተዋል። ይሄንን ግንኙነት ለማዳን ምንም አይነት ጉልበት ለማውጣት ፍላጎት የለው። ምክንያቱም ከዚህ ህይወት ጋር መቀጠል አይፈልግማ። ሰው እኮ ያንን ችግር ለመፍታት የሚሞክረው ከዛ ችግሩ ከተፈታለት ነገር ጋር አብሮ ለመቀጠል ፍላጎት ያለው ነው። ይሄ ደግሞ ችግሩ ከተፈታ አብሮ መቀጠል የሚባለው ነገር አለ። ስለዚህ አብሮ መቀጠሉን ለማቋረጥ ችግሩን ማባባስ። ዘጠነኛውና የመጨረሻው የውስጥ ስሜትሽ ይነግርሻል። ከሁሉም በላይ ደግሞ የራስሽ የውስጥ ስሜትሽ ነው። አንዲት ሴት ግንኙነቱ ልክ እንዳልሆነ፣ አጋሯ የራቃት እንደሆነ በደመ ነፍሷ በውስጥ ስሜቷ ታውቀዋለች። ሁልጊዜም የምትጨነቂና ደህንነት የማይሰማሽ ከሆነ ልብሽ እውነቱን እየነገረሽ ነው። ውስጥሽ ደመነፍስሽ የሚነግርሽ ትክክለኛው ስሜትሽ ነው። ውስጥሽን አዳምጩ። ውድ እህቴ፣ አንድ ሰው በህይወት ውስጥ እንዳትኖሪ ከሱ ጋር እንዳትቀጥይ ከወሰነ ወይንም ያፍላጎት ካለው አንቺ ስላለቀሽ፣ አንቺ ራስሽን ስለጎዳሽ ሊሄድ ያሰበውን ሰው ልታስቀሪው አትችል። ያንን ነገር ልታድኒው አትችል። እውነታው ህመም ቢኖረው መቀበል ግን ግድ። የሚወዱትን ሰው ማጣት ከባድ ነው። ግን የሚወዱትን ሰው ማጣት እንጂ የሚወደንን ሰው ማጣት አይደለም። የሚወዱትን ሰው ማጣት የሚወደንን ሰው ከማጣት ይሻላል። የሚወዱት ሰው ከኛ ነው ብዙ ነገር የሚፈልገው። የሚወደን ሰው ግን ለኛ ነው ብዙ ነገር የሚያደርገው። ከእነዚህ ምልክቶች ውስጥ ማንኛውን አስተውለሽ ታውቂያለሽ? ኮመንት ላይ እስኪያጋሪ። ቤተሰቦቻችን፣ ይህ የስኬት ብርሃን ነው። ቪዲዮውን ላይክ ካላደረጋችሁ ላይክ እንድታደርጉ በአክብሮት እንጠይቃችሁ። እንዲህ አይነትና መሰል ቪዲዮ እንዲደርሷችሁ የምትፈልጉም ከሆነ ሰብስክራይብ የምትለዋን በተን ሰብስክራይብ በማድረግ ቤተሰቡ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ